40 መርፌ በሳምንት እስከ 120 መርፌ ልወጋ ይችላል። በቀን እስከ 40 መርፌ 40 መርፌ እንደዚህ ወጥቶ ሊገባ ይችላል። ያና ኃጢአት ሰርተህ እንደዚህ ሆንክ ነው የሚመስለው አብዛኛው ሰው። እግዚአብሔር ቁጣ ነው ትባላለህ፣ እንዲያርጋ ነው ትባላለህ ነው። ከዛ ደግሞ እልያዘኝ ሰው የሚናገረው ነገር አለ። ቄት ማደርሽም እንደዚህ ነው ሰው ይናገር ነበር እንዴ? ተቀጣለ ምራቅ ተፍቶ የሚል ሰው እኮ አለ። ኧረ ተይ በጣም ብዙ ሰው የማያስተውለው ነገር እግሬ ብቻ አይደለም ሸፋፋ፣ ኦኬ እጄም ሸፋፋ ነው። ከዛ አይኔም ከርቀት ማየት አይችልም። ልጆኜ እንዴት ነው መሰለህ ሁሉም ሰው ሲራመድ ያለው እኔ ልራመድ ስሞክር እየሄድኩ ነው የሚወድቀው። ግሬ ገበኝ ነበር። በልጅ አይምሮ እንትን እንደምለው አያውቁም፣ እንደምሰማቸው አያውቁም። የማይንከባከቡ ወላጆች አሉ። በጣም ብዙ ታሪክ እንሰማለን። ጎዳና ላይ ወጥቶ የሚጥሉ ወላጆች አሉ። እኔ መፍረድ አልፈልግም፣ ግን በቃ አለ ነው ፖይንቱ፣ አለ ነው። መፍረድ ግን አልፈልግም። እኔ እስክወለድ ድረስ አክላት አልባ ልጅ አሳድገው ልክ እኔ ጋር ሲደርስ እንደዚህ መሆን ትንሽ ለእኔም ጥያቄ ነበር። ህሊና እንዴት ነሽ? እግዚአብሔር ይመስገን። ስላገኘሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። እንተዋወቃለን እንዴ? ከዚህ በፊት ህዝቦች ክዶኛል። እንግዲህ ያው በደንብ እንተዋወቃለን። ሌላው ደግሞ ህሊናን የምንጠይቃት ጥያቄ እንዴት ነው? ምን አሰብህ? እንዴት ነው? የፍቅር ጓደኛ ነበረሽ ወይስ አሁንም አለሽ? አሁን ሽሚ ምን እንደም ነጠላ ነኝ። ያው ነጠላ ይላምድ እሺ ችግር የለውም ማለት ከዚህ በኋላ ከስንት ዓመት በኋላ ወደ ትዳር መግባት ትፈልጊያለሽ? እግዚአብሔር የፈቀደበት ሰዓት ላይ ያው እሱማ ሲፈቅድ ነው። ግን እኛም ፍላጎታችን ነው። እኛም ይሄ የሆነ በጣም እንትን ነው ብዬ ነው የማስበው፣ ፕሮሰስ ነው ብዬ ነው የማስበውና ትዳር ፕሮሰስ ነው ማለት ላይክ መጀመሪያ ሪሌሽንሺፕ ውስጥ ቆይታ ምናምን አይደል እንትን የሚለው በአንድ ትዳር ውስጥ አትገባም አይደል? በርግጥ የምታገባውን ሰው እኮ ላጥናው ካልክ ምንም ያህል ጊዜ በቃ ሰው የሚጠና አይነት ፍጥረት አይደለም። እንደውም አሁን የሰማሁት ትራክ ነጂ ነው አሜሪካ ሀገርና ዲሲ ነው ያለውና ሚስቴን በቃ አያት በተዋወቃችን በ6 ቀን ውስጥ አብረን መኖር ተዋደን ተጋባን፣ ያው እየኖርን ነው አይደል? ኦኬ ገብቶሻል። አሁን ድሮ ደግሞ ስንሰማ ምንድነው 4 ዓመት 5 ዓመት ግዴታ ሰው መጠናናት አለበት ትዳር ውስጥ ለመግባት የሚል እሳቤ ነበር። አሁን ደግሞ ይኸው እንግዲህ እኮ ነው ላይክ እንደምትተዋወቅበት መጠን ነው እንግዲህ እና ወንድም አይደለም። መቼ እንጠብቅ? ሰርግ ለመብላት የሚያልኩታል በኃይል ወጋ ነው ወይስ በቤተ ክርስቲያን ነው? እንዴት ነው? በቤተ ክርስቲያን ነው የሚሆነው። እግዚአብሔር ከፈቀደ እንግዲህ በቤተ ክርስቲያን የሚሆነው እንደዛ ነው። ይፈቅዳል እሱ። ስለዚህ ከበሮ መቼው ነኝ ነኛ እንዴ በግድ ከዛ ግን ላይክ እንዴት ነው እንትን ነው እንዳልኩ ነው። ልክ የምወደው ሰው ሳገኝ ምናምን አገባለሁ። ኦብቪየስሊ ግዴታ ነው። የት ነው የተወለድሽው? ያደግሽበት ሰፈር የት ነው? ባህር ዳር ቀበሌ 7። ኦኬ። እንዴት ነበር አስተዳደግሽ? ቤት ውስጥ 5 ነን፣ 2 እህትና 2 ወንድም ነው ያለው። አንደኛው በጣም ታላቅ ወንድማችን እንኳን ላይክ የአባት አይነት ፊገር ኖሮት እንትን ስላለን እሱ ሞር ወደ መቆጣት ምናምን እኛን ወደ ማረሙ እንትን የሚለው፣ አራታችን ግን አንድ ላይ ነው ያደግነው እና ላይክ ሌሎችም የሰፈር ልጆች አሉ ምናምን። ከዛ እንዴት ነው የሚሆነው? ያው እነሱ ይራመዳሉ ያልራመደም ሲጮቱ ነው የማያቸው ብቻ ብዙ ጊዜ። ከዛ የራሴ ወይ ደግሞ አለኝ ከነሱ ጋር የምንጮትበት ምናምን ላይክ የሆነ ትንሽ ሰው ካስቀየመኝ ምናምን ከሆነ የልጅነት እድሜ ጀምሮ በድንጋይ የምትማታው አይነት ምናምን በድንጋይ የምትማታው አይነት ሳን ነበርኩኝ። በድንጋይ ትማች ነበር? ወረውራለሁ ማለት ተማቷል አይ ዶንት ኬር፣ ግን ተወረውሩ ያለሽ ሳምባዲ መጥቶ የማይሆን ነገር ከተናገረኝ በቃ ይሄንን ልምድ ነበር ዲቨሎፕ ያደረኩት። ስፔሻሊ ትምህርት ከገባው በኋላ ይሄ ልምድ በቃ ኖሬ። ምክንያቱም እንትን አካል ጉዳተኛ ስትሆን እኛ ሶሳይቲ ውስጥ እንደውም አሁን ትንሽ እየተሻሻለ መጣ እንጂ ድሮ ስሩ በጣም ነበር የሚስጠል። በጣም ማኒፑሌት የምትደረገው የሆነ ኃጢአት ሰርተህ እንደዚህ ሆንክ ነው የሚመስለው አብዛኛው ሰው። እግዚአብሔር ቁጣ ነው ትባላለህ፣ እንዲያርጋ ነው ትባላለህ። ከባድ ነው ትንሽ ሰው እሱን ይሄ በልጅ አይምሮ እንትን እንደምለው አያውቁም፣ እንደምሰማቸው አያውቁም። እና ይሄ ትንሽ እንትን ሲል ምናምን እንደዚህ ሲነገርክ ምናምን ይከፋል። ይሄ ነገር እንዴት ነው? አክሲደንት ነው? እኔ ያልገባኝ ነገር ማለት ነው። ያው ብዙ ሰዎችም ጥያቄ ያነሳሉና አክሲደንት ነው ወይስ በተፈጥሮ የመጣ ነው? እንዴት ነው ይሄኛው? እስከ 3 እስከ 4 ዓመት በፊት ምናምን በተፈጥሮ እንደነበር የምናውቀው ሁላችን። ከ3 እስከ 4 ዓመት ላይክ ማለት ከ4 ዓመት በፊት ነው በቃ ትክክለኛው ምክንያት ፋይንድ አውት ያደረገ። እንዴት ከዛ በፊት በምን ነበር? በተፈጥሮ ነበር የምናውቀው።
ሁሉም ዶክተር በቃ በተፈጥሮ ነበር እንትን የሚለው ማለት ስትወለጂ ኖርማል ነበር ነው እግርሽ? ፋይናሊ ኖርማል ነበር። እሺ። እና ከዛ ጥቁር አንበሳ ነበር መጀመሪያ ክትትለኝ ነበር ጻሉኝ ማለት ነው። እና እንትን ነበረ በቃ ይሄ ነገር በተፈጥሮ ነው ከዚህ በኋላ መዳንና ማስተካከል አይቻልም ተባለ። እና ደግሞ ያኔ እንትን ነበርኩ መራመድ አልችልም ነበር። ፉሊ መራመድ አልችልም ነበር። ኖርማል ምንም መራመድ አትችልም። ሰው መታቀፍ አለበት። እኔ መራመድ ካለብኝ ሰው መታቀፍ አለበት። እና ይሄ እንዴት ነበረ እንትን ሆነ ላይክ ክትትሉን ለማድረግ ምናምን ትንሽ አስቸጋሪ ነበር። ለምን እንዳልኩ ታላላቅ ወንድሞች አሉ። እነሱም ላይክ ህፃናት ናቸው በዛ ጊዜና በጣም ብዙ እድሜ ልዩነት የለንም ምናምን ላይክ አባቴ እነሱን ሃንድል ያደርጋል፣ እናቴ ደግሞ እኔ እየሰደች ክትትል ታስደርገኛለች ማለት ነውና ይሄ እንዴት ሆነ በተፈጥሮ ነው በቃ ያን አልተስፋ የለውም ምናምን ነገር ተባለ ማለት ነው በዛ ሰዓት። እና ላይክ በቃ የህክምናውን ነገር ለትንሽ ጊዜ ተወት አደረገችውና ማለት በቃ ቤተክርስቲያን ተወስደኛለች፣ ገዳም ተወስደኛለች፣ ታስጠምቀኛለች ምናምን ስፖርት በጣም ታሰራኛለች ምናምን። ቲሸር የሚባል ድርጅት አለ እዚህ እሱ ስፖርት የምታሰራኝ ሴት አመሸችልኝ ለኔ ማለት ነው። ከዛ በቃ ስፖርት በጣም እንሰራለን ምናምን። ከዛ ያኔ በጣም መኮረኒ ይወድ ነበር ልጅ ማን መኮረኒ ይወድ ነበርና መኮረኒ ትጋብዘኛለች በጣም ስፖርት ከሰራው መኮረኒ ጋብዘኝ መኮረኒ ተወጂ ነበር? አጠገባችን እንትን ሻይ ቤት አለ መኮረኒ ከዛ ታስመጣልኝ። ባላንስ ምናምን እንዴት ነው ያስቸግርሽም? በአንድ ነው የምትሄጂው አይደል? ለምን ነው ሁለት የማትጠቀሚው? ሁለት ክራንች በጣም ብዙ ሰው የማይስተውለው ነገር እግሬ ብቻ አይደለም ሸፋፋ፣ ኦኬ እጄም ሸፋፋ ነው። ከዛ አይኔም ከርቀት ማየት አይችልም። እጄ ማለት አሁን ለምሳሌ ይሄ እንደዚህ ነው። ይሄ እንደዚህ ተገልብጦ የማይመጣ እንደውም ከቴራፒ ላይክ እስካሁን ጊዜ ድረስ እንደዚህ ነበር። አሁን ላይክ ቴራፒ ሰራ ስለነበር እንደዚህ መምጣት ትንሽ ተስተካከለ። ትንሽ እንደመስተካከል ነገር ሆነ። ስለዚህ ይሄኛው መያዝ አይችልም። ብዙም አይታዘዝልኝም። ቆይ ግን ይቅርታ አድርጊልኝ፣ ይሄ ኮንፊደንስ እንዴት መጣለ? ዌል እንትን ነው ይሄ በቃ ነገሮች እንደማይቀየሩ አወኩ። መቀበል ነው ያለኝ አማራጭ ማለት ግን እግዚአብሔርንም ናውረድ ማለት አግባብ አይደለም ማለት እንዴ መሰለህ እግዚአብሔር ትንሽ ነገር ብቻ መውሰድ እኮ አይደለም እንትን ይልህና በጣም ብዙ ነገር ነው የሚሰጥ መልሶ ማለት ነው። በጣም ላይክ ቫልዩ ማድረግ ያለብን ነገር አለ ብዬ አስባለሁ እንደኔ ማለት ነው። ሞዳቸውን ቤተሰቦች ሰጥቶኛል፣ ጥሩ ጓደኞች አሉኝ። ከዛ ላይክ የኖርኩበትን መንገድ በጣም ይሄ የሆነ የሚያስጠላ አይነት አይደለም። ደስ ብሎኝ ነው በቃ ላይክ አብዛኛውን ህይወቴን የኖርኩት ደስ ብሎኝ ነው። እንደዚህ በመሆኔ ራሱ ከሆነ ሰዓት በኋላ በቃ እንትን ማለት አቆሚያለሁ፣ መጠየቅ አቆሚያለሁ። ለምን እንደዚህ ሆንኩ በጣም እጠይቀው ነበር። በጊዜ ሂደት መለሰልኝ ማለት በቃ ለምን ለምን በቃ ታማሪ ነበር ማለት ነው። ያው ማለት እስከሆነ እድሜ ድረስ አይገባኝም ነበር ማለት ለቤተሰቦችም እንትን ነበረ የሆነ ጥያቄ ነበረ። ገብቷል ላይክ እኔ እስክወለድ ድረስ አህላት አልባ ልጅ አሳድገው ልክ እኔ ጋር ሲደርስ እንደዚህ መሆን ትንሽ ለኔም ጥያቄ ነበር። ለምን አሁን ልጆኜ እንዴት ሆነ መሰለህ ሁሉም ሰው ሲራመድ ያለው እኔ ልራመድ ስሞክር እየሄድኩ ነው የምወድቀው። ግሬ ገበኝ ነበር። ለምንድን ነው ከዛ በቃ ጥያቄ ታነሺ ነበር ግን ለቤተሰብ እንደዛ አይደል? ለምንድን ነው እስቲ ምን አይነት መልስ ነበር የሚሰጡሽ ግን ቤተሰብ? በቃ ማለት እግዚአብሔር ስለሚከብዳል እነሱ እንዴት አድርጎ አስረዱኝ ማለት በዛ ሰዓት ምንም አድርገው ቢያስረዱኝ ባይ ልረዳቸው አልችልም። ልጅኛ ግን ስቲል ጥያቄው አለ። ከዛ በቃ እንዴት ነው ከቨር የሚያደርጉት ያን ማለት እኔ በዚህ አጋጣሚ ማለት እንትን ነው ሁለት እናት ያለኝ ሰው ነው። እንዴት ነው የእናቴ እህት አለች 8 ዓመት ሳትሰለች ነው ያዘለች። የእሷን ጀርባ ነው ለኔ መንገድ ያደረገልኝ እግዚአብሔር ማለት እንዴት ነው አሁን በቃ እዚህ ቦታ ትቅር ይደክመኛል ምናምን ብላ የምትተው ቦታ የላትም። ባይዙ ቤተክርስቲያን፣ ጥሪ ቤት፣ ስራ ቦታ ኤቭሪቲንግ። እንደውም ሰው ይደክምሻል እኮ ለምን እዚህ ቦታ ልጅ እኮ ነሽ ለምን እንደምትቀረው ትከራከራለች ጭራሽ። እና በጣም ነው ላይክ እኔ በሷ ካሴ ነው የምለው እግዚአብሔር በሷ ላይክ ከዛ በቤተሰቦቼ በጣም ካሴ ነው የምለው። እህት ወንድሞቼ በጣም ትሪት የሚያደርጉ ማለት ወንድሜ እኔ የሆነ ሰው እንደዚህ ተናገረኝ ብዬ መናገር ነው የሚጠበቅብኝ። ሄዶ ያናግርልኛል እንደሆነ በቃ ሄዶ ያናግርልኛል። በጣም ደግሞ አስበሽዋል አንቺን ተናግሮሽ አሁን ባለሽበት ሁኔታ ለምን አንቺ ራስሽን መከላከል ማትሽ ሰው ነሽ። በዛ ላይ የሆነ ነገር አደረጉኝ ብለሽ ስትነግሩ ኢማጂን አሰብኩት ምን ሊያደርግ እንደሚችል ከሰው ጋር ትልቅ ጸብ ነው የሚሆነው እኮ። ከዛ ከሆነ ሰዓት በኋላ ምን ማድረግ ጀመርኩ አልነግረውም
ብቻዬን ሃንድል ማድረግ ጀመርኩት። መጋፈጥ አለብኝ። እሱ መሰለኝ አንድም ትንሽ በራስ መተማመን ያመጣ ይመጣው። ከዛ ደግሞ ላይክ በቃ እግዚአብሔር በተለያየ መንገድ አድርጎ እንደሚወደኝ አሳይ። ሶ ላይክ የሌሎች ሰዎች ቫሊዴሽን የሚያላ ህይወት ውስጥ አስፈላጊ አይደለም። ቤተሰቦቼ ላይክ እስከሆነ ፖይንት ድረስ አመጡኝ። ከዛ በላይ ወንድራቸውን ለማሳየት ምንም አይነት ፕሩፍ ማምጣት አይጠበቅባቸውም። ላይክ እንዴት ነው ዝም ማለትም ይችሉ ነበር። በዚህ መንገድ አለማሳደግ ተስፋ ቆርጦ መቀመጥም ይችሉ ነበር። ግን አየው ደግሞ ላይክ አደራ መወጣት እንዴት እንደሆነ ላይክ ማለት በጣም አብዛኛው ድርሻ ይነሱ እኔ ላይክ እንደዚህ ለመሆኔ የምታዩት ፖዚቲቭ ነገር ከነሱ የቤተሰብ ነው። ግን አሁን እዚህ ጋር ካልሽው አንጻባው ማለት ቤተሰብ አንድ ይወልዷል ምን ማድረግ ይችላል? አለማሳደግ አይችልም እኮ ያላሳደጉ ሰዎች ስላሉ እንደዛ ምን ያ ላይክ እንደዚህ አይነት ሰዎችም አሉ ማለት ነው። አዎ እንዴ ልጃቸውን ቤት ውስጥ የሚደብቁ ወላጆች እኮ አሉ። የማይንከባከቡ ወላጆች አሉ። በጣም ብዙ ታሪክ እንሰማለን። ጎዳና ላይ ወጥተው የሚጥሉ ወላጆች አሉ። እኔ መፍረድ አልፈልግም፣ ግን በቃ አለ ነው ፖይንቱ አለ ነው። መፍረድ ግን አልፈልግም። እነሱ የሚያሳልፉት ነገር ስለማለቅ መፍረድ አልችልም። ግን እንዳልኩ ነው በቃ የተለያየ ሲናሪዮ እንሰማለን እና ላይክ አንድም ኮንፊደንስ ዲቨሎፕ እንዳደረግ እሱ ነው እንትን ያለኝ። ከዛ ደግሞ እሊያዘኝ ሰው የሚናገረው ነገር አለ። ከየት ማደርሽም እንደዚህ ነው ሰው ይናገር ነበር እንዴ ተቀንታለህ ምራቅ ተፍቶ የሚል ሰው እኮ አለ። ኧረ ተይ የምር ላይክ ማለት በስነ ስርዓት ምራቅ ተፍቶ የሚል ሰው አለ። ላይክ ማለት አሁን መንገድ ላይ ዝም ብለህ ምራቅ ስተፋና ላይክ ሰው እያየ ምራቅ ስተፋ እኮ ይደቅ ታውቀዋለህ ማለት ለዛውም ገና በጣም ትልቅ ልጅ ሳልሆን ምናምን ኤክስፒሪየንስ ማድረገው እኮ አለ። መጥቶ የሚናገር አለ። ወድቄ እያነሳኝ የሚያስጠላ ነገር የሚናገረኝ ሰው አለ። ለምን ከቤት ወጥቶ አርፈሽ አትቀመጭም እንዴ የሚል ሰው አለ። ልክ እንደሱ ልትማር ልትሰራ ነው የምትወጣ የማይመስለው ሰው አለ። እኔ እንደውም ምን ይሆናል መሰለህ ወድቄ በጣም ነው የምስቀው። አራሽ ወርቀሽ በራሽ ትስቂያለሽ። ወድቄ በጣም ነው የምስቀው። ወድቄ በጣም ነው የሚያስቀኝና ሰው ምናምን መጥቶ ወይኔ ደንግጦ ምናምን ሲመጣ እኔ እየሳኩ ነው በጣም ካላመመኝ ይስቃለሁ እና እንትን ይላል ግራ ይገባቸዋል። because እዚህ ጋር ወድቄ እየሳኩ ነውና ከሆነ ሰዓት በኋላ ግን ላይክ ሰዎች ስለሚያስቡት ነገር ማሰብ ጀመርኩ። መጨነቅ ጀመርኩና ይሄ መሳቁ ምናምን ቀነስኩት እና ላይክ አሁን ከወደኩ በዙሪያ ሰው መኖርና ለመኖሩን ቼክ ማድረገው ቶሎ because የሰውንም ቀን ማበላሸት አልፈልግም። ግን ደግሞ ላይክ ፈልገው አይደለም የምትወድቅ ይሄ ባላንስ የማድረግና ለማድረግ ጉዳይ ስለሆነ ትንሽ እና የመጀመሪያ ቀን ላይክ አወራን ከዶክተሩ ጋር ጥሩ አቀባበል ነበረው። መርፌ አልወድም ማይንዱ መርፌ አልወድም ያው እሺ ከዛም አልወድም መርፌ አልወድም ከኔ በለጠ አንተ አጠላምቶና እንትን ሆነ አወራን። ሰው መርፌው መጀመር አለብሽ አለ። ሰው ደረቅ መርፌ ነው እንደዚህ ይገባል እንዲህ ነው የሚጠቀጠቀው ማለት እንደዚህ ይገባል እንዲህ ነው የሚጠቀጠቀው ላይክ የሚበተኑ እንትኖች ስላሉ ማለት ነው ነርቮች ስላሉ እነሱ ለመበተን በቃ እንዲህ ነው ይገባል ይጠቀጠቃል ማለት ነው። ከዛ አየሁትና አይቻልም አልኩት አስተካክይ ባልኩት በቃ ፋሚሊ ወራስ አለብኝ ነው አልኩት። ግን ያኔ እንትን ነው በቃ እንዴት ይሆናል እና ብዬ ፈርቼ መርፌ ስለማልወድ ማለት ነው መድኃኒት የለውም መርፌ ደረቅ መርፌ። ከዛ በቃ ይሄን ነገር እንሞክረው ተባለ። ቢያንስ ለአንድ ወር ምናምን እንየው ተባለና ተመልሼ ሄድኩኝ። ያንን ሲል ኖርማሊ እንትን የሆነ ሚቲንግ ስለነበረኝ ነበር ሄድኩት ተመልሼ ማለት ነው። ከዛ ሞከር ነው በቃ የመጀመሪያው ቃል ላይ የምችለው አልመሰለኝ ላይክ ፕሮባብሊ ቪዲዮ ካለኝ ቆይ ልክልና ተስደዋል እና በቃ ማለት የሆነ በጣም ጥያቄ ሆነብኝ ታውቃለህ። የመብራን ስማን እየጠራው በቃ ነይ ነው እያልኳት ያለሁት። አንዴ ደግሞ ወይዲ መርፌ ተጀምሯል እንትን ማለት አንችልም ላይክ ማቆሙ እንትን አይደለም ልሞክረው ብዬ ኦሬዲ ገብቼበታለሁና እያለ እየሄደ በጣም ከባድ መሆን ጀመረ። ሰውነቴ ይቆጣል። ከዛ ደግሞ ላይክ በሳምንት 3 ቀን ነው የሚሆነው። በቀን እስከ 40 መርፌ በሳምንት እስከ 120 መርፌ ልወጋ ይችላል። በቀን እስከ 40 መርፌ 40 መርፌ እንደዚህ ወጥቶ ሊገባ ይችላል። እና ኤቼን ዴቭሪ መርፌ የራሷ ፔን ያላት። ከዛ ደግሞ ምን ይሆናል መርፌ ወጋና ቦታው ይታሻል ማበጥ ስለሌለበት መርፌ ተወግተ መታሸት ማለት ጊዜው አንተ እግዚአብሔር ይመስገን እንግዲህ ያ ጊዜ ያለው ለማውራት በቃ እንዲህ ተቀምጠን አይመስለኝም ነበር። እግዚአብሔር እኮ ታመረኛ አምላክ እኮ ነው። በቃ ሁሉም ነገር ያልፋል በቃ እንደዚህ። ከዛ እንትን ቫይብሬት ይደረግልሃል። ሙቀት አለው። የተለያየ ፕሮሲጀር አለ። ስፖርቶች አሉት። የራሱን የቻለ ስፖርቶች አሉት ምናምን እና እኔ ላይክ ለዚህ ቴራፒ በቃ በደንብ ይሄ ቴንኪው ማለት የምፈልገው ዶክተር አባይን ኢሱን ተስፋዬ ሀረርጌው
ማለት እሱና ተስፋዬ ሀረርጌው በቃ ቲክቶክ የሰጠኝ ወንድሞቼ ሊሉ ይችላሉ። ስፔሻሊ ተስፋሽ በቸኮሌት ነበር የሚያባብል ቸኮሌት እንደምወድ አውቃለሁና ሲወጋሽ ሲል በቃ እንትን ነው ምን አደረግ ነበረ ሌሎች አካል ጉዳተኞች እንዲታከሙ ስለንፈልግ ላይቭ እንገባ ነበር። ላይቭ እንገባለን ስትሪም እናደርገዋለን ማለት በቃ እንደዛ ሆኜ ባልታይ ደስ ይለኛል። መርፌ ሲወጋ ምናምን ባልታይ በጣም አይ ፕሪፈር ቢካዝ በቃ ለቅሶ ነው ሀዘን ነው። ሶሻል ሚዲያ ላይ ደግሞ እንደዛ ማውጣት አትፈልግማ ሁሌ ደስታን አለማሳየት የምትፈልጉ የሆነ ሰው ላለማስጨነቅ ምናምን ግን በቃ ደግሞ ሌላ ሰው መዳን አለበት። ስትሪም እናደርግ ነበርና ቀገስት ይገባል ቸኮሌት ከሰልሽ ችግር የለም እሺ ብቻ ነው እየተባልኩ እንደሳለች እንትና ልክ መርፌውን ተወግቼ ስወጣ ያለው ፔን እግሬ ማንቀሳቀስ ነው የሚስጠው። በጣም ከባድ ፔን አለው። መርፌው ትልቅ ነው 75 ኬጂ ያላቁ እና እንትን ነው ላይክ ከባድ ጊዜ ነበር። ግን ደግሞ እግዚአብሔር ይመስገን በዛ ጊዜ ነው ቲክቶክ ቅጥቅጥ አድርጌ የሰራሁት እልህ ጊዜ ማለት ነው። በጣም የሚገርም ነው። እንደዛም ማሞን እንትን አለም ነበረ አልቀመጥም ነበረ በቃ ይሄን አንደኛ ላይ እዛ ፋሚሊ የለም ምናምን ወጪዎችን ራሴን ከበር ማድረግ ያለብኝ ምናምን ላይክ ከዶክተር ጋር አወራን ባይዚ ህክምናው ኦልሞስት ነፃ ነበረ። በሱ በኩል ያለውን ነፃ አድርጎት ነበር። እኔ ቪዲዮ ሰራለሁ እሱ በነፃ ያክምና አንቺ ቪዲዮ ተሰሪላችሁ ነበር እሱ በነፃ ያክማል። ቲክቶክ ኦልሞስት ስንት 800 ምናምን 1 ሚሊዮን ልገቢ ነው አይደል? እናንተ ፎሎ ካረጋችሁ 1 ሚሊዮን ትገቢያለሽ በእርግጠኝነት በዚህ ወር ምናምን 1 ሚሊዮን እንጠብቃለን እና ከብረዋለን። እኔም ወደ አዲስ አበባ ካልተመለስኩ እና ከብረዋለን። ቲክቶክስ እንዴት ነው? እንዴት ጀመርሽ? እንዴት ወደ ቲክቶክ መጣሽ? ራስሽን ለማሳየት እንዴት ሞከርሽ ወደ ቲክቶክ? ቲክቶክ እንዴት ነበር? እንትን ነው ተማሪ ነበርኩ ግቢ ማለት ነው። የግቢ ተማሪ ነኝ የጀመርኩት በዚህ ቀድሜ ነው ያቆጥላል። በርግጥ ካከል ኮሮና ከጀመሩት አንፃር ነው አይደለም በጣም ዘግይቻለሁ። ከዛ አንፃር ስናየው ግን እንዴት ነበር? ፋይናል ፈተና ላይ ነበር እና ያኔ ምን ሆነ እንትን ተሰብስበን ምናምን ላይክ እንትን እናጠናለን ምናምን ከዛ ቡና እንጠጣ ምናምን ተብሎ ወጣን ከጓደኛዬ ጋር። ከዛ ላይክ ስልኬን እሱ ጋር እንካስኪ ያዘልኝ ምናምን ብዬ ሰጥቼው እስኪ የሆነ ነገር አውሪኝ ነው ብሎ ቀረጸኝ ዝም ብሎ። ከዛ አወራሁለት እና ያኔ ስለምስጋና ነበር ያወራሁት አስተውሳለሁ። ከዛ ቡና እየጠጣን ቁጭ ብለን ኤዲት አደረኩትና ዝም ብዬ ፖስት አደረኩት። እሺ አተባራላ አረገ ማለት ላይክ ፈርስት ቪዲዮ ነው ኦልሞስት አው ፈርስት ቪዲዮ ይመስለኛል ነው። ከዛ በፊትማ እንትን የሆኑ ቪዲዮዎች ምናምን ሞክሬያለሁ ግን ወክ ያረኩ የሰራሁት የመጀመሪያ ቪዲዮ ነው እና እኔ ሰው ሄት ኮሜንት ጽፋል እና ኮሜንት ጽፋል አላሳሰበኝ ዝም ብዬ ፖስት ያደረኩት በቃ እና ከዛ ይሄ እንትን ሆነ ሞዳቸው ኮንቴንት ክሬተርስ ምናምን መተው ጋዘር ማድረግ ጀመሩ፣ ኮሜንት ማድረግ ጀመሩ፣ ፎሎ ማድረግ ጀመሩ፣ ኢንቦክስ መጻፍ ጀመሩ። ይሄ ነገር ይሰራል ለካ ምናምን ብዬ ላይክ እማቃቸውን ሀሳቦቼ ምናምን መጻፍ ጀመሩ። ኮንሲስተንትሊ ፖስት ማድረግ ጀመርኩ። በደንብ አካውንቱ ማድረግ ጀመረ። ከዛ እንትኔ በመሃል ተማሪ ስለነበርኩ አቆምኩኝ ቲክቶኩን ማለት ያዝለቀቅ ነገር አልኩት። እንደን በቃ ትምህርቴ ቀጠለ። ግቢ ውስጥ ምናምን ኦር መንገድ ላይ ስራመድ ምናምን ሰዎች ሪኮግናይዝ ማድረግ ጀመሩ ቲክቶክ ላይ እንደሚያውቁኝ ምናምን። ግራጁዌት አሁን አንቺ አድርገሽ በጣም በዛ ተደስቷል መቼም። የቤተሰብ ለትምህርት የሚከፍለው ዋጋ ልጅ እንዲማር መጨረሻ ጋውን ለብሶ ማየት ነው የሚፈልገው። ይሄን ነገር ቢያንስ አንቺ በትምህርትሽም አሳክተሻል። እንዴት ነበር ፊሊንጉ ግን? በኢየሱስ ምን እንትን ማለት አባቴን ሲያለቅስ አየሁት ለመጀመሪያ ጊዜ ኦልሞስት ከዛ ፊት በቃ ስንታመም ምናምን ነገር ሲከፋው የምታየው ማለት ነውና ማለት የሆነ እንትን ነው ይሄ ስራም ስለጀመርኩኝ ምናምን ትምህርቴ በቃ የግድ መጨረስ አለብኝ ብዬ ነበር የማስበው። ምክንያቱም የነሱ ኢንቮልቭመንት አለበት ተረዳኛ። በጣም ለፍተው ነው ያመጡት ያን ነገር ነው። ልክ ከጓደኞቻችን ጋር ማታ ሴሌብሬት አድርገን ምናምን ቤት ውስጥ አክብረን ምናምን የሆነ እያወራን ነው በቃ እንትን እያለን እንዴት እንዳሳለፍን ምናምን እያወራን ነውና ዞር ብዬ ያለቀሰ ደነገጥኩኝ። በቃ ማለት ይሄን ያህል ነበር እንዳልኩኝ በጣም ማለት ለነሱ ትልቅ ነገራቸው እንዴ አይደለም ለእናትና ለአባት ይቀርና አካባቢ ሰው ራሱ እንጃ ፕራውድ ያደርግብሃል። በጣም አንቺን ለሚያውቅ ሰው አስተዳደርሽን ለሚያውቅ ሰው ራሱ በጣም ከባድ ነው አይደለም ለእናትና ለአባት ይቀርና እና ይሄን ነገር በማሳካትሽ ያው እኔም በጣም ደስተኛ ነኝ። ባንቺ ሁኔታ ውስጥ ላሉ እህት ወንድሞቻችን ምንድነው ማለት ብዙ ሰዎች ቤታቸው ይደበቃሉ፣ ይሸማቀቃሉ፣ ራሳቸውን ማውጣት አይፈልጉም። የሆነ ከሰው በቃ በጣም የጎደለ አይነት ስሜት ይሰማቸዋልና ለእንደዚህ አይነት ሰዎች ምን አይነት መልእክት ነው የምታስተላልፊያቸው? ላይክ እንደ ምክር ማለት እንትን ነው
እግዚአብሔር የሰጠንን ነገር መደበቅ አይገባንም ብዬ ነው የማስበው። ማለት 100 ቢሆን አካላችን ወይ 99 ወይ 98ቱ ደህና ነው። ላይክ እሱን መጠቀም ይቻላል። ላይክ ለምን አልሰራችሁበትም ለምን ያልሆናችሁም ብሎ ጄጄ ማድረግ መብት የኔ አይደለም። ለምን የሚያልፉበትን መንገድ መገመት አይከብደኝም። በጣም ከባድ ነው። እዚህ ሀገር እንደዚህ ቅጥቅጥ እየተደረግክ ማለፍ ማለት ጉዳቱ አለ። ከዛ የሰው ሪአክሽን አለ። ከዛ ለራስህ የምትሰጠውን ግምት ማስተካከል አለ ምናምን ውጡ ነው የምትፈልጉትን ነገር ስሩ። ከዛ ሁሉ በላይ ግን እግዚአብሔር ነው ማለት እግዚአብሔር ነው ማለት ምክንያቱም እግዚአብሔር ነው የተደገፈ ሰው ባይዘይ በቃ አይወድቅ። እሱን ከተደገፈ ወፍ ላይክ ማንንም ሰው መጥቶ ቢገፋም ወደሱ ነው የሚገፈጥር። እሱ ከያዘ ደግሞ አይለቅ። ሶ ራሳችሁን አውጡ በደንብ። አዎ ራሳችሁን አውጡ። እግዚአብሔር ላይ ተደገፉ ነው። አዎ አይደለ? ህሊና የመጨረሻ ስኬቷ ምንድነው? አሁን ማሳካት የምትፈልጊያቸው ነገሮች ምንድናቸው? ግብሽ ምንድነው? የመጀመሪያው ነገር እንትን ነው ላይክ በጣም ዋና እንትኔ ባልናገረው ደስ ይለኛል። ልክ ሲሆን ብናወራበት ደስ ይለኛል። አይ ነው ጫፍ ጫፍ ያው ሌላ ነገር እንትን ነው ልክ አላር መጀመሪያ ልጁኝ ምናምን ምስላትን አይነት ሊናም አንድ ዘይነ ፕሮሰስ ነው ያለው። ግን ልክ እዛ ቦታ ላይ መገኘት ፕላስ ደግሞ ቤተሰቦቼ ላይክ እንድሆን የሚፈልጓትን ህሊና መሆን ገብቷል። አትሊስት በዚህ ነው በቃ ሐሳባቸውን ላሟላላቸው የምችለው። እንዲህ ባትሆን እኮ እዚህ ቦታ ትደርሳለች ምናምን ብለው የሆነ ፖይንት ላይ ማሰባቸው አይቀርም ብዬ አስባለሁ። እግዚአብሔርን አማራውት አይደለም ግን እንደ ሰው የምናስበው ነገር አለ። እግዚአብሔርን ባይደገፉት እነሱም ራሳቸው እኔ እዚህ ቦታ ላይ መድረስ አይችሉም ነበርና ያንን ነገር በጣም ማሳየት ፈልጋለሁ። ከዛ ደግሞ በሙያዬ በጣም መስራት ፈልጋለሁ። በጋዜጠኝነቱ በጣም የሚወደድ ሙያ ነው። ባይዘው ላይክ ኢንጆይ ያረከ የምትሰራው ስራ ነው። ስለ ሰዎች ማወቅ፣ ሰዎችን መጠየቅ፣ ሀሳብ ሪፍሌክት ማድረግ ነው። ደስ የሚል ስራ ነው። ለኔ በጣም አግዞኛል ፐርሰናሊ። በጣም ደስ ይላል። እግዚአብሔር ያሳካል። ከዛ ደግሞ ትንሽ ልጆች ይኖሩኛል ነው። አረ ግድ ነው። ልጅማ ግድ ነው። ልጅ ሲሳይ ነው። ያው ደብ በረከት። አዲስ አበባ ለምድር ማትኖረው ህሊና አንደኛ ባህር ዳር እንደ ባህር ዳር የምትዘቀኝ ከተማ አልሆነችም። እሺ ፕላስ ደግሞ ይሄ ቤተሰብ ትንሽ እንትን ይላል እያዩኝ ስላደኩኝ ምናምን የሆነ ይሳሳሉ ነገር ይመስለኛል። እኔ እንደውም አዎ ይገባኛል። አንቺ ባለሽበት ሁኔታም ሊሆን ይችላል። ያው እንደው ተሯሩጣ ትበላለች። ያው እኛም እንኳን እንደዚህ የሚባል ልጅ ወንድ ልጅ ላይ ቤት ላይ ጨከን ይባላል አይደለም ሴት። እኔ እንኳን የመጀመሪያ ቀን ከቤት ስወጣ ቤተሰቦቼ ፈቃደኛ አልነበሩ። ግን የግድ ላይፌን ለማስተካከል ራሴ ጠንካራ እንደሆን ስለምፈልግ ከቤት ወጣው። 1 ወር 2 ወር ያው ቤተሰብ ረበሽ ይባል ግን ይለመዳል። ይለመዳል። አይ ግቢም ስጋው የሚለምዱት አይመስለኝም ነበር። ግን አሁን እንዴት ነው የሆነ ለነሱ ልትሰጠው የሚገባ ጊዜ አለ ብዬ አስባለሁ። ባንዴ እንዲሆን አልፈልግም። ላይክ ቀስ በቀስ ምናምን አሁን የተወሰነ ጊዜ ምናምን ላይክ አዲስ አበባ እየመጣሁ ቆያለሁ ነው። ቀስ በቀስ እየለመዱት ይመጣሉ። የሆነ ሰዓት ላይ ሙቭ ላድርግ የምትላቸው ለነሱ ኖርማል ይሆናል። ባንዴ ሲሆን ግን በቃ ጭንቀቱም ስጋቱም ስለሚኖር ምናምን ለምሳሌ ላይ ለ1 ሳምንትም ለ2 ሳምንት ምናምን ቆይቼ ስመለስ እንዴት እንደምትሆን እናቴ ስለማውቀው ስልክ ካላነሳ በቃ ከተማ ነው የሚረበሸው። ሶ አትሊስት ይሄንን ሐሳቧን ማክበሩ ትንሽ እንትን ነው። ተመርቆ መውጣት ይሻላል እያወራንበትም ነው በእርግጥና በቅርባቸው ወይ ሽምግልና ይላኩና እንግዲህ በሽምግልና ካልሆነ ሊላ አትወጣም። ከባድ ነው። በሽምግልና ካልሆነ አትወጣም። አዎ አክቹሊ እንትን ነው ይሄ እኛ ቤት እንዴት ነው ትሬንዱ? አግብተህ ነው የምትወጣው አይደለ? ሁሉም አሁን ካንቺ በፊት ያሉት እንዳለ አግብተዋል ነው? አይ አንደኛው እህቴ ነች ያገባችው። አሁን እሷ ከቤት አግብታ ነው የወጣች። ስለዚህ ወንድ አለ አይደል? ወንድ አለ መሀል ላይ እሱም እኛ ጋር ነው ያለው። እሺ ቀጥለው ሴት ናት ወይስ አንቺ? እንዴት መሰለህ ወንድ ሴት ከዛ ወንድ ከዛ እኔ። ኦኬ ያና ስለዚህ በቃ አንቺ የመጀመሪያ ታላቅ ወንድማችን ሲጀመር እሱ ላይክ ውጪ ነው ማሚን ላይክ እኛ ጋር አልኖርም አልኩት። ኦኬ ውጪ ነው ያለው ማለት ማለት ስለዚህ ላይክ እዚህ ሀገር ነው የሚኖረው። ግን በቃ ላይክ እኛ ስናድግ ምናምን ብዙ ጊዜ ፊልድ ምናምን ስለሚሆን እንትን አይልም እኛ ጋር ይሁን ሶ የሆነ እንዴት ነው እና ላይክ ጋሼም ትዬም ልጆቻቸውን ከመጠበቅ አንፃር ነው ብዬ ነው የማስበው። ስትራግል እንድታደርግ ነው ይፈልጋል። ቤት እንድትሆን ነው አይፈልግም። የራስን ነገር እንድትሞክር ይፈልጋል። ሰፖርት ትደረጋለህ ምናምን። ከዛ ግን በቃ
እኔ ግን አሁን እንዳልኩ ሙቭ ማድረግ ይመስለኛል ስራዎቹም አዲስ አበባ ስላሉ አንተ እንደምታውቀው ለምንድን ነው መሰለሽ ያው እንቅስቃሴዎች አሉ ፈልገሽ የምታጩ ነገር የለም ላንቺም ደግሞ እድሎችሽን ለመጠቀም በተመረቅሽበት ነገር ለስራ ብትይ ብዙ ኦፖርቹኒቲ ያለው አዲስ አበባ ያው ልክ ነው ስለዚህ ያው በሰፊው እንጠብቅሻለን ብለን እናስባለን ከዛ የራስሽም ተቋም ኑሮሽ በራስሽ ተቋም እንደምትሰሪ አልጠራጠርም ህሊና በመጨረሻ ማለት የምትፈልጊው ማመስገን የምትፈልጊው ነገር ካለ አመሰግናለሁ እሺ ወል መጀመሪያ የድንግል ማርያም ልጅ እግዚአብሔር ይመስገን አሜን እሱ እንዴት ነው መብራም ባትኖር እሱ አባቴ ባይሆን እውነት ዛሬ ላይ መድረሴን ተጠራጠራለሁ በጣም በተለያዩ አጋጣሚዎች ምክንያት ማለት ነው ሶ መጀመሪያ ክብሩን እሱ ይዘድ ማለት ሰዎች ያላዩትን ችግሮችን እሱ ነው ደብቆ ያዘልኝ እጄ መብራን ጋር አልቅሽ ነው የተረፍኩት እንጂ በጣም ብዙ ነገሮች ሊፈጠሩ ይችሉ ነበር ስፔሻሊ እንደዚህ አይነት ህይወት ይኖር ማለት ነው ከዛ ሲቀጥል ቤተሰቦች ፍቅር እናቴ እና በዚህ አጋጣሚ እህቴን በስትክክል አመስግኛት አላውቅም ለሷም ብያት አላውቅም ታላቅ እህት ያለችና አጽድ ትባላለች ማን አጸደ ነው ስሙ አጸደ ማርያም ማለት ነው ማኔጅ ታደርገኛለሽ ጋይድ ታደርገኛለሽ ኤቭሪቲንግ ያሰብኩትን ያረኩትን እሷ ጋር ነው ደውዬ እንደዚህ ላደርግ እንደዚህ ሊሆንና ብዬ ነገር እና የሚሰለቻት አይነት ሰው አይደለች በጣም ነው የምታገዘኝ እንደዚህ ብታረጊ ልክ እንደ ታላቅት ሩቅ ሰው አይደለችም ለኔ መካሬን ነሽ ታስተካክለኛለሽ ኤቭሪቲንግ እና አመሰግናለሁ ኃይለ ማርያም እንደ ፕሮቴክተር ምናምን አለ እንደ ጋርድ ምናምን እንደ ግል ጋርድ ኃይለ ማርያም ማለት ኃይለ ማርያም እንጂ ብራዘር ኦኬ ጋርዳችን እሺ እና ጓደኞቼ በጣም እግዚአብሔር ይመስገን ማለት ይሄ ማመሰግንባቸው ጓደኞች ነው ያሉኝ ስለ በጣም ነፃነት የሚሰጡ ሰዎች ናቸው ማለት ሌላ ጓደኞች አሏቸው ከነሱ ለይቶ አይደለም ስለሱ ወድቀና የሚስቁ ጓደኞች ነው ያሉ ይሄ በጣም ስፔሻል ትሪትመንት እንዳትጠብቅ ያውቁ ከነሱ ወፍ ያንቺን ፍሪደም ይመስለኛል ያ ክራንቺ ምናምን ይዞርት ይችላሉ ይደብቁታል ምናምን አንዳንዴ ከፈለጉ ሞክሪያት እቺ መንገድ ሞክሪያት ወደቀች ትንሽ ትሞክሪያለሽ ማለት ነው ካለ ክራንች ልራመድ እናስሞክረ እንዳናስሞክረ ደብቅልኝና ካሜራማን በዚሁ አጋጣሚ ህሊና እናቷ የተለያዩ የባልትና ውጤቶችን እንደምትሰራ ነግራኝ ነበረ እንግዲህ እሷንም ማበረታታት የምትፈልጉ እየደወላችሁ በዚህ ስልክ ቁጥር የህሊና እናትንም ህሊናንም ማግኘት ትችላላችሁ አበረታቱልኝ በኔ ስም በጣም አመሰግናለሁ